በዘፍጥረት ምዕራፍ 12 ከቁጥር 1 ደስ የሚል ቃል አለ። እግዚአብሔር ምናምን እንዲህ አለ፣ ሀገሬን ወገኔን የአባትን ቤት ትተህ እኔ ወደሚያሳይ ምድር ሂድ፣ ታላቅ ሕዝብ አደርጋለሁ፣ ደግሞ እባርካለሁ፣ ስሜን ገናና አደርጋለሁ፣ ሌሎች በረከት ትሆናለህ፣ የሚባርኩህን እባርካለሁ፣ የሚረግምን እረግማለሁ፣ በምትኖርበት ምድር ሌሎች በረከት ትሆናለህ አለ። በጣም ደስ የሚል ቃል ነው። እግዚአብሔር ነው አብርሃምን እያለው ካለበት ከሀገሬ ከወገኔ ከአባት ቤት ተለይተህ እኔ ወደሚያሳይ ምድር ሂድ። ምን አደርጋለሁ? ታላቅ ሕዝብ አደርጋለሁ። ታላቅ ሕዝብ ያደርጋል። ብቻ የሆነ ወገን የለም፣ ዘመን የለም። ሰዎች እግዚአብሔር ታላቅ ያደርጋል። እንደ ምድረ ሸዋ እንደ ሰማይ ከዋክብት ያበዛል። ታላቅ ሕዝብ ያደርጋለሁ። ከዛ ምን አለ ደግሞ እባረካለሁ። እግዚአብሔር ይባረካል። ሲባረክ ሳይቆጥ ይባረካል። እባረካለሁ ማለት እግዚአብሔር እጁ ሲባረክ ሳይቆጥ ይባረካል። ታጋሽና ለጋሽ ነው። ሲሰጥ እጁ በጣም ይባረካል። ከእግዚአብሔር እጅ የሚፈሰው የበረከቱ ጠብታ የኑሮ ደረጃ፣ የኢኮኖሚ አቅም፣ የህይወት ጠረን ያህል ይህ የምባርክ የእግዚአብሔር እጅ እናንተን ያገኛችሁ። 2019 ለእናንተ የበረከት ዘመን ላችሁ። የእግዚአብሔር እጅ ይባረክ። አብርሃምን ይባረክ፣ ይስሐቅን ይባረክ፣ ያዕቆብን በምድረ በዳ ያለመለመ ሮቦት ምንጭ ከፍቶ የእግዚአብሔር እጅ እናንተን ይንካችሁ፣ ይዳሳችሁ፣ ይባርካችሁ። በበረከት ተለቀለቁ። የእግዚአብሔር በረከት ወደ እናንተ ቤት ይግባችሁ። በኢየሱስም ባረኳችሁ። ደግሞ ምን አደርጋለሁ? ስምህን ገናና አደርጋለሁ። እግዚአብሔር ስሙን ገናና አደርጋለሁ። አብርሃም አምላክ ተብሎ እስከዛሬ የምጠራው የአብርሃም አምላክ የተባለው እግዚአብሔር አምላክ ገናና አደርጋለሁ። ለሚታዙት ለእሱ የሚከተሉት ድምፁን የሚሰሙት እሱ የሚለው የሚሰጡት እግዚአብሔር ገናና አደርጋለሁ። በወደቀበት ቦታ መጥቶ ክብርን ይሰጣል። ዳንኤል በአንበሳ ጉድጓድ ጣለው። እግዚአብሔር ሞገስ ሆኖ ከአንበሳ ጉድጓድ ካወጣ በኋላ ንጉሱ ምን አለ? እንደወጣ አይቶ የዳንን አምላክ ከዛሬ ጀምሮ በግዛቱ ያሉ ሰዎች አሰባስቡ። ከዛሬ ጀምሮ የዳንን አምላክ ይወደስ፣ ይነገስ፣ ይመለክለት። ለምን? እሱ ታላቅ ነው። የዳንን አምላክ ተባለ። ገናና ስም አደረገ። የእግዚአብሔር ክብር ወደ አንተ ሲመጣ፣ በረከት ወደ አንተ ሲመጣ፣ ጸጋ ወደ እናንተ ሲመጣ፣ እጁ ወደ አንተ ዘንበል ስል ስማቸው ባላችሁ ቦታ ይገናል፣ ገናና ያደርጋል። የእግዚአብሔር ክብር፣ ይህ ክብር ያገኛችሁ። አሜን በሉ። ሃሌሉያ። ስሜን ገናና አደርጋለሁ። የሚባረኩህን እባረካለሁ። አንተን የሚባረኩ እኔ እባረካለሁ። መልካም አድርግ፣ ባርክ። በረከቴ ለራስ ይሆናል። እግዚአብሔር ለአንተ የሰጠው መልካምት ወደ አንተ ይመለሳል። የሚረግሙ ደግሞ እረግማለሁ አለ። ወደ አንተ የሚረግሙት የፍላጻ ቃል ክፋት ነው። ይሄ ውጊያ ነው። የሚረግሙን እረግማለሁ ማለት እግዚአብሔር ስለ አብርሃም ይቆማል ማለት ነው። አብርሃም የሚዋጋውን ይዋጋሉ ነው። ስለ እናንተ የሚዋጉት እግዚአብሔር ይቆምላቸው። እናንተ ላይ በጤና ላይ የሚዋጉ፣ በኢኮኖሚያችሁ ላይ የሚዋጉት፣ በሂዳራችሁ ላይ የሚዋጉት፣ በማውጣት መግባችሁ ላይ የሚዋጉት፣ በቢሮችሁ የሚዋጉት፣ በየትኛውም እንቅስቃሴ እናንተ የሚዋጉት እግዚአብሔር ይዋጋችሁ። ብቻ እሱን ድምፅ ስሙ። የሌላ ድምፅ፣ የሰፈር ድምፅ፣ የወረኛ ድምፅ፣ የጠንቆች ድምፅ፣ የሌሎች ድምፅ አትስሙ። የእግዚአብሔር ድምፅ ብቻ ስሙ። እሱ ስለ እናንተ ይዋጋችኋል። የሚባርክን እባርካለሁ፣ የሚረግምን እረግማለሁ። አንተ በምትኖርበት ምድር ሁሉ ያድጋሉ፣ ሌሎች በርከት ትሆናለህ፣ ሌሎችን ትባርካለህ። አንተ በምትኖርበት ምድር ተባርካለች። እግዚአብሔር ባርኳታል። በዛች ምድር የሚኖር ሁሉ ይባርካሉ። በአንተ ምክንያት ሌሎች ተባርኳል ማለት ነው። በአንተ በአንቺ በእናንተ ምክንያት ሰፈር ሰዎች ይባረኩ። እግዚአብሔር ቀብቶ ሲያነሳ፣ እግዚአብሔር ሲመርጥ ያ የተቀባ ሰው ካለ ሰፈሩ በረከቱ ይሆናል፣ ለመንደሩ በረከቱ ይሆናል። ያለበት ቤተክርስቲያን ሞገስ ያገኛል። እናንተ ያለበት ሌሎች በረከት ትሆናላችሁ። ይህ በረከት ያገኛችሁ አብርሃምን የባረከ እግዚአብሔር ይባርካችሁ። 2019 የመጣው ዓመት ልባርካችሁ። በኢየሱስ ክርስቶስን ከበረከት ምንጭ ጋር የምትገኙ ዘመን ይሁንላችሁ። ከሞገስ ጋር የምትገኙ ዘመን ይሁንላችሁ። የእግዚአብሔር ኃይል ያገኛችሁ። ገናና የሚል የእግዚአብሔር ስም ገናናው ኢየሱስ ያገኛችሁ። በጸጋው ይባርካችሁ። በፋይናንሻል ተባረኩ፣ በቢዝነስ ተባረኩ፣ በትምህርት ተባረኩ፣ በእውቀት ተባረኩ፣ በማውጣት በመግባት ተባረኩ፣ በልጆቻችሁ ተባረኩ። በሁሉም የበረከት ዘመን ሁላችሁ ምርኮ የመለስበት ዘመን እንላችሁ ጸለይኩላችሁ። እኔ በዚህ ጸሎት በጣም ተባረኩ። እግዚአብሔርን አመሰግኑ። እናንተ በጣም ተባርካችኋለሁ። ይሄ ጸሎት ለኔ ይሆናል የሚለው እግዚአብሔርን አመሰግናለሁ ብሎ ከታች ይጻፉ። አሜን ብሎ ለጻፉለት በጌታ በኢየሱስም ይሁንላችሁ። አሜን። በሆነው በኢየሱስ ክርስቶስም አሜን። ሰላም ይዛላችሁ። ወዳችኋለሁ። ሌሎችም ሼር አድርጉ፣ ኮመንት አድርጉ፣ ላይክ አድርጉ። የጌታ ሰላምና ጸጋ ከእናንተ ጋር። አዲሱ ዓመት ለእናንተ የክብር ዓመት ይሁንላችሁ ተመኘው። ሻሎም